በጭራሽ እነዚህን ሴቲንጎች ሳታስተካክሉ ከሰው ጋር መደወል ወይም ደግሞ ከሰው ጋር ማውራት የለባችሁም ማለት ነው። ምክንያቱም እነዚህን ሴቲንጎች ሳታስተካክሉ ከሰው ጋር ብትደውሉ ወይም ደግሞ ከሰው ጋር ብታወሩ ማለት ነው እናንተ ያላችሁበትን አድራሻችሁን በሎኬሽን አማካኝነት እያንዳንዱን እንቅስቃሴያችሁን ይቆጣጠሯችኋል ማለት ነው። ስለዚህ እነዚህን ሴቲንጎች እያንዳንዱን ማስተካከል መቻል እንዳለባችሁ በማወቅ ከሰው ጋር ስትደውሉ ወይም ደግሞ ሰው ሲደውልላችሁ እንዴት ማንሳትና መነጋገር መቻል እንዳለባችሁ እነዚህን ሴቲንጎች የግዴታ ማስተካከል ይኖርባቸዋል። የእናንተን ሚስጥር የእናንተን ያላችሁበትን እንቅስቃሴ እየተከታተሉ እናንተን አደጋ ላይ ሊጥሉ የሚችሉ ነገሮች ሊገጥሟችሁ ስለሚችሉ በግዴታ እነዚህን ሴቲንጎች ማስተካከል ይኖርባቸዋል ማለት ነው። ስለዚህ እነዚህን ሴቲንጎች ለማስተካከል እያንዳንዱን ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። ከመጀመሪያው እስከ መጨረሻው በደንብ እንድትከታተሉኝ እያሳሰፉኝ በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በጊዜው የምናደርስ ሲሆን አዳዲስ የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ደግሞ በቀጥታ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ በቀጥታ ወደ ስልካችሁ ሴቲንግ በመግባት የስልካችሁን ሴቲንግ አንዴ ክሊክ ታደርጋላችሁ። የስልካችሁን ሴቲንግ አንዴ ክሊክ እንዳደረጋችሁ በዚህ መንገድ ወደ ውስጥ ያስገባችኋል። ከዛም ወደ ላይ ስክሮል ታደርጉና አፕስ ሚል ትፈልጉና ክሊክ ታደርጋላችሁ። አፕስ ሚለውን ፈልጋችሁ ክሊክ እንዳደረጋችሁ በዚህ መንገድ ከስልካችሁ የተጫኑትን እያንዳንዱን አፕሊኬሽን ያመጣላችኋል። ሶ ምንድነው እናንተ የስልካችሁን ፎን ሚለውን ትፈልጋላችሁ። ፎን ሚለውን እንደፈለጋችሁ በዚህ መንገድ ሲያመጣላችሁ ፎን ሚለውን አንዴ ክሊክ ታደርጋላችሁ። ፎን ሚለውን ክሊክ እንዳደረጋችሁ እንደምትመለከቱት ኖቲፊኬሽን አለ፣ ፐርሚሽን አለ፣ ሌሎችም ሴቲንጎች አሉ። ስለዚህ እኛ ግን የምንገባው ፐርሚሽን ሚለውን አንዴ ክሊክ እናደርግና ወደ ውስጥ እንገባለን ማለት ነው። አፕስ ፐርሚሽን ይላል። እንግዲህ የዚህ አፕ ፐርሚሽኖች ወይም ደግሞ ፈቃድ የተሰጡ ሴቲንጎች አሉ። እነዚህ ሴቲንጎች ለእኛ እጅግ በጣም መክፈት የሌለብንና ፈቃድ መስጠት የሌለብን ማለት ሴቲንጎችን በቀጥታ መዝጋትና ዶንት አለው ማለት ይኖርብናል ማለት ነው። ለምሳሌ ኮንታክት የሚለው የግዴታ ነው። ማንኛውም ሰው ስትደውሉ ወይም ደግሞ ሲደውል ስለሚጠቅማችሁ ግዴታ አለው ማለት አለባችሁ። ነገር ግን ካሜራ የሚለውን አለው ብላችሁት ከሆነ በጣም አደጋ ነው ማለት ነው። ስለዚህ ይህንን ፈቃድ መስጠት የለባችሁ ማለት ነው። ምክንያቱም በሎኬሽን አማካኝነት ያላችሁበትን ቦታ እየተከታተልና እየተቆጣጠረ ማለት ነው እናንተን አደጋ ሊጥላችሁ ይችላል ማለት ነው። ስለዚህ ይህንን አለው የሚለውን ማለት ነው ወይም አለው ኦንሊ ዩዚንግ ዚስ አፕ የሚለውን ማለት ነው ዶንት አለው የሚለው ላይ ታደርጉለታላችሁ ማለት ነው። ስለዚህ ዶንት አለው አድርጋችሁ ማስተካከል ይኖርባችኋል። ይህንን ባታደርጉ ለእናንተ በጣም ሪስክና አደጋ ነው። በሎኬሽን አማካኝነት ያላችሁበትን ቦታ ማለት ነው ያሳያል ማለት ነው። ሶ በዛ መንገድ እናንተን እየተከታተለ አንድ ሰው በእናንተ ላይ አደጋ ማድረስ ቢፈልግ ወይም ደግሞ እናንተ ያላችሁበትን ለማወቅ ቢፈልግ ማለት ነው እየተከታተለ እናንተን በሚፈልግበት መንገድ የሚፈልገውን አደጋ ሊያደርስባችሁ ይችላል ማለት ነው። ሶ በዚህ መንገድ ዶንት አለው ብላችሁ እዚህ ላይ ፈቃድ መስጠት አይኖርባችሁም ማለት ነው። ከዛም በመቀጠል ወደ ሌላው ወደ ሁለተኛው ሴቲንግ ስናልፍ ሎኬሽን የሚለው ይሆናል። ሎኬሽን የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። አሁን እንግዲህ ሎኬሽን የሚለው ያለበት አለው ኦንሊ ዋይል ዩዚንግ ዘ አፕ ይላል። ስለዚህ ይህንን ምንድነው በተመሳሳይ ዶንት አለው የሚለው ላይ ማድረግ ይኖርባችኋል። ምክንያቱም እናንተን ያላችሁበትን ቦታ እያንዳንዱ የምታደርጉትን እንቅስቃሴ በሎኬሽን አማካኝነት ክትትል እያደረጉ በተመሳሳይ እናንተን አደጋ የሚጥል ሎኬሽን ነው ማለት ነው፣ ሴቲንግ ነው። ሶ ምንድነው አለው የሚል መሆን መቻል የለበትም። ዶንት አለው የሚለው ላይ በማድረግ የእናንተን ደህንነት አደጋ እንዳይጥል ማድረግ ትችላላችሁ ማለት ነው። ከዛም በመቀጠል ሌሎች ፎቶና ቪዲዮ የሚል አለ። ፎቶ ኤንድ ቪዲዮ የሚለውን በተመሳሳይ ሴኩር የሆኑ ሚስጥራዊ የሆኑ ፎቶዎችና ሚስጥራዊ የሆኑ ቪዲዮዎች ካሏችሁ በተመሳሳይ እነዚህንም ሌሎች አክሰስ እንዳያደርጉ በቀጥታ ዶንት አለው ብላችሁ ማስቀመጥ ወይም ደግሞ አለው ሊሚትድ አክሰስ ብላችሁ ማለት ነው ማስቀመጥ እና ማስተካከል ትችላላችሁ ማለት ነው። የተወሰነ ሰው ብቻ እንዲያየው ወይም ደግሞ እናንተ የምትፈልጉት ሰው ብቻ እንዲያየው ማድረግ ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በዚህ መንገድ እነዚህን ሴቲንጎች በዋናነት በዚህ ካስተካከላችሁ ሌሎች ሴቲንጎች ኦል ሎንግስ የሚለው ኮንታክት የሚለው ኖርማሊ አለው ነው ማለት መቻል ያለባችሁ። ለምን እናንተም ስትደውሉ ወይም ደግሞ ሌላ ሰው ሲደውል ቁጥራችሁ እንዲወጣ የሚያደርግ እና ለዛ የሚጠቅም ስለሆነ እነዚህ ሴቲንጎች ኖርማሊ አለው ቢሉም ችግርና ጉዳት አያመጡም። ግዴታ አለው ማለት ይኖርባችኋል። ዶንት አለው ካላችሁ ሲደወል ወይም ደግሞ ስትደውሉ ቁጥር አያሳያችሁም ማለት ነው። ስለዚህ በዚህ መንገድ እነዚህን ካስተካከላችሁ ወደ ሌላኛው ሴቲንግ ደግሞ እናልፋለን ማለት ነው። ወደ ሌላኛው ሴቲንግ ስናልፍ በቀጥታ ማለት ነው የስልካችሁን መደወያ ሴቲንግ በቀጥታ ትገባላችሁ ማለት ነው። የስልካችሁን መደወያ ሴቲንግ ከገባችሁ በኋላ
በዚህ መንገድ ያመጣላችኋል ማለት ነው። በዚህ መንገድ እንዳመጣላችሁ እንደከፈተላችሁ ማለት ነው። ከላይ 3 ነጠብጣቦች አሉ። እነዚህን 3 ነጠብጣቦች ክሊክ እንዳደረጋችሁ ሴቲንግ የሚለውን ክሊክ ታደርጉና ወደ ውስጥ ትገባላችሁ። ሴቲንግ የሚለውን ክሊክ አድርጋችሁ ወደ ውስጥ እንደገባችሁ ኮል አይዲ የሚል አለ ኤንድ ስፓምስ እሱን አንዴ ክሊክ እንዳደረጋችሁት ይህ ማለት ነው ስፓም የምትለዋ ማለት ነው ኦን የምትለዋን ኦፍ ማድረግ ኦፍ ከሆነች ኦን ማድረግ ይኖርባችኋል ማለት ነው። ምክንያቱም እናንተን ስፓም የሚያደርጉ ወይም ደግሞ ሀክ የሚያደርጉ ሰዎች ማለት ነው በቀጥታ ይህንን ኖቲፊኬሽን የእናንተ ሲደወል ወይም ደግሞ ለእናንተ ሲደውሉ በውስጥ መስመር ማለት ነው በኖቲፊኬሽን መንገድ ስፓም የሚያደርገው ስልክ በቀጥታ ወደ እናንተ በኖቲፊኬሽን መንገድ ያሳያችኋል ማለት ነው። ማን እንደሆነና ስፓም ሊያደርጋችሁ ስልካችሁን እየሞከረ እንደሆነ እዚህ ላይ ማወቅ ትችላላችሁ ማለት ነው። ስለዚህ ኦን የሚለው ኦፍ ከሆነ በቀጥታ እናንተ ኦፍ ማድረግ ሳይሆን ኦን ማድረግ ይኖርባችኋል፣ ማብራት ይኖርባችኋል ማለት ነው። በመጨረሻ አንድ የማሳያችሁ ሴቲንግ ደግሞ ምንድነው? የስልካችሁ መደወያ ሴቲንግ ላይ ፎን የሚለው ላይ ትገባላችሁ ማለት ነው። የስልካችሁ መደወያ ሴቲንግ ፎን የሚለው ላይ እንደገባችሁ ማንኛውም ሰው ማለት ነው የእናንተን ስልክ ጠልፎ የእናንተ የምታወሩትን እያንዳንዱ የሚከታተል ከሆነ በቀጥታ እንዴት ማጥፋት መቻል እንዳለባችሁና እንዴት ቼክ ማድረግ መቻል እንዳለባችሁ እሱንን አሳያችኋለሁ። የስልካችሁ ፎን ላይ ትገባላችሁ። ፎን የሚለው ላይ እንደገባችሁ በዚህ መንገድ ይመጣላችኋል። ከዛም በመቀጠል ምን ታደርጋላችሁ ማለት ነው። አሁን የምጽፍላችሁን ኮድ እናንተም በትክክል ትጽፉታላችሁ ማለት ነው። ይህንን ኮድ በትክክል ከጻፋችሁ ኮከብ መሰላል ከዛ 21 መሰላል አድርጋችሁ ትደውላላችሁ ማለት ነው። እንደደውላችሁ በዚህ መንገድ ያመጣላችኋል። እንግዲህ እየተከታተልና የእናንተ የምታወሩትን የሚከታተል ሰው ከታች ማለት ነው ያሳያችኋል ማለት ነው። በዚህ ኮድ መሰረት ያሳያችኋል። ስለዚህ ኦኬ ትሉትና በቀጥታ ምን ታደርጋላችሁ? ይህንን የምታጠፉበት ወሳኝ ሴቲንግ ማለት ነው። በቀጥታ ይህን ኦኬ እንዳላችሁት ማንኛውም ሰው ስታወሩ እንዲሁም ደግሞ ሲደወልላችሁ እየተከታተለው ያለውን መረጃ የምታጠፉበት ወሳኝ ሴቲንግ በቀጥታ ይህንን አሁን የማሳያችሁን በቀጥታ ታስገባላችሁ። መሰላል 002 መሰላል አድርጋችሁ ትደውላላችሁ። ከዛ ኮል ፎርዋርድ ይልና ኦል ኢሬዝ ሰክሰስፉል ይላል። እንግዲህ እናንተ ፎርዋርድ ያደረጋችሁ ሰው ወይም ደግሞ ስልካችሁን ጠልፎ የሚከታተላችሁ ሰው በሙሉ ሰክሰስፉል ኢሬዚንግ ሰክሰስፉል ብሏችኋል። በዚህ መንገድ ደህንነታችሁን መጠበቅና መከላከል ትችላላችሁ ማለት ነው። ወደና የተከበራችሁ የቻናላችን ቤተሰቦች በዚህ መንገድ እዚህ ቪዲዮ ላይ ሀሳብና አስተያየት ጥያቄ ካላችሁ ሀሳብ አስተያየትና ጥያቄያችሁ ኮሜንት ሴክሽን ላይ እንድታስቀምጡ እያሳሰቡ በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በጊዜውና በሰዓቱ የምናደርስ ሲሆን አዳዲስና የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ሰላም ሁኑ። ባይ ባይ።